ዛሬ አብዛኛው ኮንተንት ክሬተር ስለ በዘር የዋሻችሁን ነገር አንድ በአንድ ዲስከስ እናደርጋለን። በዘር ማለት አፕሊኬሽን ነው። ያው እንደምታውቁት አብዛኞቻችሁ የስፖርት ኮንተንቶችን አፕሎድ በማድረግ ገንዘብ ሜክ የምታደርጉበት ነው። ፕላትፎርሙ ይከፍላል አይከፍለውም የሚለውን መንገድ በሶስት እናያለን። ኦፍኮርስ በዘር ይከፍላል። የሚከፍለውም በቪው ይከፍላል፣ በሪፈራል ይከፍላል፣ በኤር ድሮፕ ይከፍላል። በቪው ስንመጣ ከ0.15 እስከ 0.10 የአሜሪካን ዶላር በሳንቲም ይከፍላል በቪው ማለት ነው። ያው ዊዝድሮ ለማድረግ በተለያዩ የክሪፕቶ ፕላትፎርሞች በባይናንስ በመጠቀም በዩኤስዲቲ ዊዝድሮ ማድረግ እንችላለን። ሁለተኛው መንገድ ደግሞ ሪፈራል ስንል ለሰው ሪፈር ስላደረግን ይከፍላል። አብዛኛው ኮንተንት ክሬተሮች የሚዋሹን እዚህ ጋር ነው። በበዘር ፕላትፎርም አንድን ሰው በእናንተ ሊንክ ሪፈር ስታደርጉ እስከ 0.15 ሳንቲም የአሜሪካን ዶላር ሜክ ታደርጋላችሁ። ነገር ግን ያ ሰው በራሱ አፕሊኬሽኑን ዳውንሎድ አድርጎ ሳይን አፕ አድርጎ ከገባ እስከ 0.10 ሳንቲም ብቻ ነው ሜክ ሊያደርግ የሚችለው። በዚህ በሪፈራሉ ግን አብዛኛው ዩቲዩበር ኮንተንት ክሬተር ካያችሁ፣ ቲክታከሮችን ካያችሁ ሊንካቸውን አስቀምጠው በዛ ሊንክ ጆይን እንድታደርጉ ነው የሚፈልጉ። እነሱ ይህንን በእነሱ ሊንክ ጆይን በምታደርጉበት ወቅት ወደ 0.15 ሳንቲም ሜክ ያደርጋሉ። ያ አሪፍ ነው ሜክ ማድረጋቸው፣ ግን ሃይፕ እንደተደረገው አይደለም፣ እንደሚወራለት አይደለም። ከእናንተ ኤፈርት እናንተ በምታወጡት ኤፈርት እነሱ ናቸው ሞር የሚያገኙት። እኚህ በሪፈራል የሚሰሩ ነገሮች ይከፍላል፣ ግን በጣም የሚከፍለው አማውንቱ በጣም ዝቅተኛ ነው። ያው እናንተ መልሳችሁ ለ10 ሰው ለ20 ሰው ሪፈር ካላደረጋችሁ ድረስ ብዙ ብር ሜክ ማድረጋችሁ ነው። ኢቭን ኢፍ ለ20 ሰው ራሱ ሪፈር አድርጋችሁ ወደ 0.15 ሲባዛ በ10 ኦልሞስት ወደ 1 ብር ከ50 ወይም ደግሞ 1 የአሜሪካን ዶላር ከ50 ሳንቲም ብቻ ነው የምታገኙ። ይህ ማለት በጣም ኤፈርት ይጠይቃል። ለብዙ ሰው ሪፈር ልታደርጉ ይጠበቃል ማለት ነው። በቪው ደግሞ ያልኳችሁ ቅድም በቪው ይከፍላል። በቪው ብቻውን በቂ አይደለም በዘር ላይ፣ ምክንያቱም ኢንጌጅመንት ያስፈልጋል። አልጎሪዝም ነው፣ የራሱ አልጎሪዝም አለው። ልክ እንደ ዩቲዩብ ፕላትፎርም ዝም ብላችሁ አንድን ቪዲዮ አፕሎድ ስላደረጋችሁ ብቻ ሳይሆን ኢንጌጅመንት ያስፈልጋል። አልጎሪዝሙ እናንተ የምትሰሩት ነገር ለሮቦት እንዳልሆነ ለሰዎች እንደሆነ ማወቅ አለበት። በዚህ ወይ ነው የሚከፍለው። በቂ ቪው ስላላችሁ ብቻ ሳይሆን ኢንጌጅመንትም ያስፈልጋል፣ ላይክ ማድረግም ያስፈልጋል፣ ኮሜንትም ያስፈልጋል። እናንተ በምትለቁት ኮንተንት ላይ ሰዎች ገብተው ኢንጌጅ ማድረግ አለባቸው፣ ኮሜንት ማድረግ አለባቸው፣ ላይክ ማድረግ አለባቸው። ይህንን ሲያደርጉ ነው ፕላትፎርሙ ለእናንተ ሊከፍል የሚችለው። ሶስተኛውና የመጨረሻው የሚከፍልበት መንገድ ኤር ድሮፕ ነው። ያው ኤር ድሮፕ ናውዴስ ሪከመንድ አላረጋችሁም በኤር ድሮፕ በበዘር እንድታገኙ። ዘ ሪዝን ቢሃይንድ ይህም የሆነበት ምክንያት ኤርድሮፖች ፕሮጀክቶች ናቸው፣ ገና ሊስት ያልተደረጉ ናቸው። ገና አንፕሪዲክተብል ነው ማርኬቱ። በዚህ ምክንያቶች እኔ ሪከመንድ አላደርጋችሁም። ሞር በጣም ኤፈርት አውጥታችሁ ትንሽ ገንዘብ የምትፈልጉ ከሆነ ዩ አር ጉድ ቱ ጎ። ፕላትፎርሙን ዳውንሎድ አድርጋችሁ አፕሊኬሽኑን ከፕሌይ ስቶር ለአንድሮይድም ሆነ ለአይኦኤስ አውርዳችሁ መጠቀም ትችላላችሁ። እንዲሁም ለጠቃሚ ኢንሳይቶች ሰብስክራይብ ፕላስ ላይክ እያደረጋችሁ የቴሌግራም ኮሚኒቲያችንን ለተለያዩ አይነት በተለይ ሪል የሆኑ ኦተንቲክ የሆኑ ቫልዩዎችን የምትፈልጉ ከሆነ ዲስክሪፕሽን ላይ ያለ ተጭናችሁ ጆይን አድርጉ። እናመሰግናለን።